ይሄ ትልቅ ሰውዬ ራሱን ለመከላከል ጩቤ ያወጣ። ይሄን ጩቤ ያወጣው ሰውዬ ኒኮላይ ይባላል። እና ራሱን ለመከላከል ነው ጩቤ ያወጣው ወይስ ገዳይ ስለሆነ ነው? የኔ ስራ ታሪክ መንገር ነው። እናንተ ትፈርዳላችሁ። ጥፋተኛ ነው አይደለም የሚለውም ማለት ነው። ኒኮላይ እድሜው 54 ነው። ጊዜው በጋ ነበረ። ዓመተ ምህረቱ ደግሞ 2022 ነበር። ታዲያም ኒኮላይ ከጓደኞቹ ጋር ይሰበሰብና ጊዜው እንደነገርኳችሁ በጋ ስለነበረ ሞቃት ስለነበረ በአካባቢያቸው ረጅም የሆነች ትንሽ አነስ የምትል ግን የምታንሳፍፍ ወንዝ አለች። እዛ ወንዝ ላይ ጎማቸውን ይዘው ሄዱና ወንዙ ላይ ሆነው መንሳፈፍ ይጀምራሉ። ታዲያም ይሄ ነገር ተመችቷቸዋል፣ ፈታ ብለዋል። ግን የሆነ ነገር ተፈጠረ። የጓደኛው ስልክ ጠፋ። ፍለጋም ጀመሩ። ካሉበት ቦታ ሆነው ግን ምንም ሊያገኙት አልቻሉ። ኒኮላይ ደግሞ በጣም የዋህና ጥሩ የሚባል ሰው ነው። እኔ መነጽር አለኝ፣ የውሃ ውስጥ መነጽር ማለት ነው። ምናልባት እዚህ ጋር ላይሆን ይችላል። እየተንሳፈፈን የመጣንበት መንገዱ ስለሚሆን የመጣንበትን ቼክ አደርጋለሁ፣ እናንተ እዚህ ፈልጉ እያለ መሄድ ጀመረ። ውሃ ውስጥ የሚታይበትን መነጽሩን ይዞ ማለት ነው። ታዲያም ተመልሶ እየፈለገ ባለበት ሰዓት ወንዙን የሚያቋርጡ ቲኔጀሮችን አየ፣ ወይም ደግሞ ወጣቶች ገና ልጆች። እነሱም እየተንሳፈፉ ነው እዛ ወንዝ ላይ ማለት። ከመሃላቸው ደግሞ የጠፋውን የጓደኛውን አይነት የሚመስል ስልክ የያዘ ሰው አለ። ኒኮላይ ደግሞ ይሄንን ሲያይ ስልኩ ያ ነው የሚሆነው፣ አግኝተውት ነው የሚሆነው ብሎ መጠጋት ጀመረ ኒኮላይ። ታዲያም ልጆቹ ደግሞ እሱ ወደ እነሱ እየመጣ ሲሄድ እነሱ መጠጥ ሁሉ ጀምረዋል። በዛ ላይ ደግሞ አስተሳሰባቸው አሁን ላይ ያለው ወጣቱ ስፔሻሊ ደግሞ ቲኔጀሮች ወይም ወጣቶች ለትልቅ ሰው ያላቸው አመለካከት በጣም የወረደ ነው። ሲያዩትም በቃ እንደ ጅል ወይም ደግሞ በቃ ምንድነው ምን ፈልጎ ነው ምናምን ጭራሽ ገና እንደመጣ መቅረጽ ጀመረ እሱን ማለት ነው። ይህ ትክክለኛ ቪዲዮ ነው ኒኮላን ሲቀርጹት ማለት ነው። What is he on? Whoa! 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 Hey, whoa! What's your way? Oh, God! We up! We up! What are you talking about? What the hell are you talking? ኒኮላይም እንደምታዩት ምንም ያደረገው ነገር የለም፣ ምንም ያላቸውም ነገር የለም። እነሱም ያልሆነ ነገር ቢሉ ችላ ነው ያላቸው እንዳያችሁት። ግን እየነገራቸው ያለ ነገር አንድ ነገር አለ። ምን? የጓደኛዬን ስልክ ፈልጌ ነው የመጣሁት ብሏቸዋል። ይሄንን እንዳትረሱ። ምን ብሏቸዋል? የጓደኛዬን ስልክ ጠፍቶ ልፈልግ ነው የመጣሁት ብሏቸዋል። በዚህም ሁኔታ እንግዲህ እዚህ ጋር እንደምታዩት ይኸው ቪዲዮ እዚህ ጋር የተቀረጸ ነው። ስልኩን እንግዲህ መፈለግ ይጀምራል ማለት ነው። ነገሩም ደግሞ በዛው ልክ ከፍ እያለ መጣ። ካጠገባችን ዞር በል ምናምን እያሉ ስሙት አንዴ። የበለጠ ደግሞ ሚጥሚጣና ቃሪያ ምናምን የምትጨምርን ሌላ ሴት መጣች። ነገሩን የምታባብስ ማለት ከሚጥሚጣም ትብሳለች። ጀመርም በቃ ከነሱ ጋር ማርለችም ከልጆቹ ጋር ግን በቃ ሚጥሚጣና ቃሪያ ለመጨመር ሮጣ መጣች። እዚህ ጋር የምትወያስ ሴት ማለት ነው። እዩት በደንብ። ልጆቹ ደግሞ ምን ያክል መጥፎና ጋጥወጥ መሆኑ የምታውቁት ያለ ስሙ ስም መስጠት ጀመሩ። ምን? ፒስ ሬዲዮ ነው ብለው። ፒስ ሬዲዮ ማለት እንግዲህ ከ10 ዓመት በታች ምናምን የሚሆኑ ህፃናቶች ላይ ጥቃት ማይደርስ ነው ፒስ ሬዲዮ ማለት። እና ምን እንደሚሉትም አንዴ ስሙ ትክክለኛ ቪዲዮ ላይ ኒኮላይ ግን እስካሁን ድረስ ያለው ነገር የለም። ታጋሽ የሆነ ሰው ነው። ችግር ግን የተፈጠረው እኚህ ቲኔጀሮች ከበቡት። ጩጮች ያልኳችሁ አስተሳሰባቸው ነው እንጂ የ18 የ17 ምናምን ልጆች ናቸው። የ18 የ17 ዓመት ልጅ እንደኔ ጩጬ አይደለም፣ ጩጬም ሆኖም አያውቅም። ግን አስተሳሰባቸው ጩጬ ስለሆነ ጩጮች ነው የምንጠራቸው። እነዚህ ጩጮች ከበቡት። ጥቃትም ለማድረስ ፈለጉ። 13 ናቸው ብዛታቸው። እሱን ለማሸማቀቅና በቃ እሱን ግራ ለማጋባት ለማሳቀቅ ፈለጉ። ኒኮላይ ደንግጧል። ያለውም ደግሞ ውሃ ላይ ነው። ታዲያም በዚህ ሰዓት ኒኮላይ በቁጥር እንደተበለጠና ምን ማድረግ እንዳለበት ግራ ሲገባው ከኪሱ ውስጥ ጩቤ ያወጣው። እዚህ ጋር ጠጋ ብታረጉ ትንሽ ጩቤ ነገር ይዟል። ልጆቹ ግን በቃ መንጫጫት ላይ ናቸው እንደምትሰሙት ማለት ነው። ልብም አላሉትም ይሄንን ጩቤ። እንደዛ እንዲሆን ያደረገው ደግሞ ሲጀመርም ጠጥቷል። በዚህ ሰዓት ታዲያ ልጆቹ ምን ብለው ዋሹ? በቦክስ አንዷን ሴት መታት ብለው። ቪዲዮ ላይ የሚያሳየው ራሳቸው ጥቃት እንደጀመሩ ነው። እዚህ ጋር እንደምታዩት ኒኮላይ መገፍተር ጀመሩ። ከዛ አንዱ መጥቶ ደግሞ እዚህ ጋር እንደምታዩት በጥፊም ይመቷል። ሙሉ ማሳየት አይቻልም፣ መማታት ምናምን ስለማይቻል ዩቲዩብ ላይ ማሳየት። ይሄን ታዲያ ኒኮላይ ውሃ ውስጥ ነው ያለ፣ እየተገፈተረ ነው፣ እየተመታ ነው። ቀጣይ እርምጃቸው ምንድን ሊሆን እንደሚችል ማሰብ በጣም ቀላል ነው። እናም ያንን ጩቤ መጠቀም እንዳለበት ገባው። ምን አድርጎ አንደኛውን ውግት አደረገው። ሲወጋው ግን ምን ያክል ነገሩ ግርግር ውስጥ እንዳለ የምታውቁት አላዩ። ጓደኛቸው እንደተወጋ ራሱ ምን ያክል ነገሩ ግርግር ውስጥ እንደሆነ የምታውቁት ማለት። ከዛም በኋላ ደግሞ መጥቶ አንዱ ይገፈዋል። ልክ እንደዚህ ጋር እንደምታዩት ማለት ነው። ከዚህ በኋላ ያለውን ነገር ልጆቹ
አላሳዩም ለፖሊሶቹ ማለት ነው። እስካሁን የምታዩት ከፖሊሶቹ የተወሰደ ነው። ግን የተፈጠረው ነገር ላስረዳችሁ ከትክክለኛ ቪዲዮ ውጪ ማለት ነው። ከመሃላቸው አይዛክ የሚባል ልጅ አለ። ይሄ ማለት ነው እድሜውም 17 ዓመቱ ነው። አይዛክም ኒኮላይ ላይ ጥቃት ማድረስ ፈለገ። ተጠጋና ኒኮላይ ገፈተረው፣ መታው፣ ብቻ ጥቃት አደረሰበት። ኒኮላይም አይዛክን ወጋው ደረቱ ላይ። እሱን ከወጋው በኋላ በቃ ጩቤውን ይዞ እንደዚህ መወራጨት ጀመረ እንዳይጠጉት። በዚህ መሃልም እንደዚህ ሲል የተጠጉትን መቁረጥ ጀመረ። አንዷ ተቆረጠች የተጠጋች፣ አንዱም ይመጣል እሱም ቁርጥ ይደረጋል። ይሄ ሁሉ ነገር ሲደረግ የሚገርመው ነገር ልብ አለ ማለታቸው ነው። እየወጋቸው ልብ አላሉ። ልብ ያሉት መቼ ነው? ወንዙ በደም መጨማለቅ ሲጀምር፣ ደሙ ማየት ሲጀምሩ መበርገግ ጀመሩ። ሁሉም በቃ ደነገጠ፣ በረገገ። እየሞተ ነው ምናምን ማለት ጀመረ። እንደዛ ልባቸውን ኮርተው አሳብጠው ሰውየውን መከራውን ሲያሳዩት የነበሩት ጎረምሳ ተብዮች አሁን ማለቅስ ጀመሩ። ጩጬ ናቸው። የጩጬ ስራ መጨረሻው ለቅሶ ነው። ደንግጠውም ከውሃው መሮጥ ጀመሩ ከወንዙ። እነሱ ሲሮጡም ኒኮላይም በዚህ በኩል ጥሏቸው ሄደ። ጩቤውንም ወደ ሌላ ቦታ ወረወረው። ወደ ጓደኞቹ ተመለሰ። ጓደኞቹም የት ነበርክ? ምን ስትሰራ ነበር? ኒኮላይም ምንም እንዳልተፈጠረ፣ አረ ምንም ችግር የለም ነበረ። ስልኩን አገኘው? አይ አላገኘሁትም፣ አጣሁት። በቃ ፈታ እንበላ። እሺ ፈታ እንበል ተባብለው በቃ ፈታ ማለታቸውን ቀጠሉ ከግሩፕ ጋር ማለት ነው ኒኮላይ። በዚህ በኩል ደግሞ አይዛክ አንደኛው የ17 ዓመቱ ልጅ ልቡ ላይ ተወጋው ሞተ። ጩጮቹ ደግሞ ሲጀመር ደንግጠው ስለነበረ 911 ፖሊስ ጋር ደውለው ነበረ። ወዲያውም ፖሊስ መጣ። ፖሊስ ሲመጣም ጥያቄ ጠይቃቸው ምን አይነት ሰው ነው? እንደዚህ የያዘ ሰው በእጁ መነጽር ይዟል፣ የመዋኛ እድሜው ትልቅ ሰው ነው፣ ወፍራም ሰው ነው ምናምን ብለው ቁምጣውን ሲናገሩ ከባቢ ፖሊስ ሲፈትሽ ኒኮላይን ከጓደኞቹ ጋር እዛው ያዘው። እንዳሉትም ልጆቹ ኒኮላይ መነጽሩን ይዞ ቁምጣውን ለብሶ የተዝናና ተመሳሳይ በሚመስል ሁኔታ ማለት ወዲያውም ፖሊሶቹ እዚህ ጋር እንደምታዩት ቀጨም አደረጉ። So right now you're being placed under arrest, okay? You're being placed under arrest for homicide and attempted homicide. እንደሰማችሁት በግድያ ተጠርጥራል ብሎ ያዘው ማለት። ይሄም የኒኮላይ ትክክለኛ ፎቶ ነው። ነገሩም በዚህ ብቻ አላቆም፣ ዜና ላይ ሁሉ መወራት ተጀመረ። A man fighting with a group of teens chopping on a river pulls a knife killing a 17-year-old. He claimed it was self-defense. ዜናው ላይም እንደሰማችሁት ኒኮላይ ራሴን ለመከላከል ስል ያረኩት እርምጃ ነው እንዳለም እየተናገረች ነው። ፖሊስም ወስዶ ለጥያቄ እሱን መጠየቅ ጀመረ። ታዲያ ይሄኔ ነው ኒኮላይ የተበላው። ጠበቃ ጥሩልኝ አላለም። ፖሊስ ሲይዛችሁ የመጀመሪያ ማድረግ ያለባችሁ ከጠበቃችሁ ጋር ማውራት ነው። እያንዳንዱን ነገር ስለ ህግ ምንም አታውቁም። ፖሊስ ደግሞ እናንተን ለመሸወድ በጣም ትንሽ ነገር ነው የሚጠቀመው። እናንተም እዛ ጋር የምታወራት እያንዳንዱ ነገር ፍርድ ቤት ላይ እንደ መረጃ ነው የሚቀርበው። ድምጻችሁ ሪከርድ ሊደረግ ይችላል፣ በጽሁፍ ሊያዝ ይችላል። ያው እኛ ሀገር አፍሪካ ውስጥ ጠበቃ ልጥራ እስከምትል ጭንቅላት ላይ የሆነ ነገር አርፈዋል። ግን በእኛ ጀኔሬሽን ደግሞ ይህን ነገር መፍጠር አለብን ማለት በቃ ጠበቃ እስከሚመጣ አላወራም። እንደ ህግ መፍታችሁ ነው። በጉልበት ግን መፍታችሁ ያው እንደነገርኳችሁ አፍሪካ ውስጥ ነው። ግን እሱ እዚህ ጋር ያለው አሜሪካ ነው። አሜሪካ ላይ ሆኖ ደግሞ ይሄ ስህተት ነው። ማንንም አይነካችሁ። ጠበቃ ልጥራ ማለት ሲገባው ነገሩን ራሱ ማስረዳት ጀመረ። ራሱ ሲያስረዳ ደግሞ ብዙ ስህተቶችን ይሰራ። All of a sudden they were like wolves around me and they were attacking me from all directions and I truly feared for my life. እንደሰማችሁት ያው ከቦይ ነበረ፣ ለነፍሴ ፈርቼ ነበረው አለ። በቃ ማለት ራሱን ለመከላከል እንዳደረገው እየተናገረ ነው። ይሄንንም ቢሆን መናገር ያለበት ጠበቃው ነው እንጂ እሱ አልነበረም። በለጠ ደግሞ ችግር ውስጥ የከተተው ምንድነው? ኒኮላይ እየተቀረጸ እንደሆነ አያውቅም። የተቀረጸውም ፖሊስ ጋር መድረሱን አያውቅም። በዚህም የተነሳ መረጃ የላቸውም ፖሊሶች ብሎ እሱ የራሱን ለማዳን መዋሸት ጀመረ። ምን ብሎ? ጩቤ አወጡብኝ ብሎ። አንዴ ስሙት። ይኸው እዚህ ጋር ትክክለኛ ቪዲዮ። There were lots of people that came on to me. Self-defense, and they produced 2 weapons, one I took from them. Okay. And I don't know who that kid was, but he had a knife on him. And then there was another knife, a longer knife, looked like a kitchen knife. When the kid attacked me, I took that from him. As soon as he came with the knife, I grabbed the knife from him. And what I did then, I grabbed, twisted his arm and poked him. እያለ ያለው ነገር ስነግራችሁ በመሃል ያው እንቀጥሏለን። ጩቤ እነሱ አውጥተውበት ከዛ በቴክኒክ እንደተቀበላቸው ነው የሚያወራው። Even with his own knife. Then I took it from him and I started swinging. ያው የተቀበለውንም ጩቤ እንዲህ እያደረኩ ራሴን ለመከላከል ሞከርኩ። ነገሩ እንደዛ ነው። ይሄም ነገር እንግዲህ ወደ ፍርድ ቀረበ። ፖሊሶቹን የዋሻቸው ደግሞ መስዋዕትነት አስከፈለው። ምክንያቱም ቪዲዮ አለ እዛ ጋር። ቪዲዮ ላይ ደግሞ እሱ ጩቤውን እንዳወጣ ነው እንጂ እነሱ እንዳላወጡት ስለሚያሳይ እዚህ ጋር አሁን እየተናገረ ያለው ነገር ሙሉ ለሙሉ ውሸት ነው ተብሎ ነው የሚታሰበው። ጩቤውን እኔ ነኝ ያወጣሁት
ራሴን ለመከላከል ያደረኩት እና ቪዲዮ ላይ የተቀረጸውን ነገር ወደ እውነት ቀይሮት ቢያወራ የመታመን እድል ነበረው ግን ያው ራሱን ለማዳን እሱ እቺን ቃል ስለተጠቀመ ፍርድ ቤቱ የእሱን ነገር ውድቅ አድርጎበታል ውሸት ነው ብሎ ታዲያም ፍርድ ቤቱ በመጨረሻ 20 ዓመት ፈረደበት በጣም ያሳዝናል የተሰራው ዜናም ይሄን Man who killed a teenager on the Apple River will now spend the next 20 years in prison እና ምን ተሰማችሁ ጥፋቱ የማን ነው እስቲ ኮሜንታችሁን አነባል የዛሬ እውነተኛ ታሪካችን ይሄን ይመስላል ከዚህ ታሪክ አንድ እንድትማሩ ፈልገው ታላላቆቻችሁ በምንም ታምር አይደለም ጥቃት ማድረስ ቀርቶ በሙሉ አይናችሁ እንዳታዩ በጣም ወዳችኋለሁ ሜምበር መሆን ከፈለጋችሁ ጆይን ማለታችሁን አትርሱ ቻናል ውስጥ ገብታችሁ በዚህ አጋጣሚ ለምን እንደቆየው ምናምን ይያላችሁ ነው አንዳንድ ኮሜንት ላይ ቪዲዮ በየሁለቀኑ ቋሚ እየለቀኩ ነው ግን እየደረሳችሁ አይደለም ቻናል ውስጥ ገብታችሁ ያመለጣችሁ ቪዲዮዎች አሉ ገብታችሁ እዩ ቻናሉ አሁን ሪስትሪክትድ ላይ ስለሆነ ለብዙ ሰው እንዳይደርስ ተደርጓል ብዙ ሰው ጋር እንዲደርስ አንደኛ ላይክ አድርጉ ሁለተኛ ነገር ደግሞ ያመለጣችሁ ታሪክም ካለ ቻናል ውስጥ ገብታችሁ ቼክ አድርጉ ለፊት ላይ መጣላችሁ ይችላል ላይክ ማድረጋችሁ በጭራሽ አትርሱ ወዳችኋለሁ በቀጣይ እስከምንገናኝ